ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። ዛሬ ደግሞ አዲስ መረጃዎችን ይዘን መጥተናል። እንደሚከተለው እናቀርባለን። ሰብስክራይብ ማድረጋችሁ እንዳትረሱ። በቅድሚያም የፋኖ የቡድን አባላት የሰላም ጥሪውን በመቀበል ትጥቃቸውን በመፍታት እጅ እየሰጡ ይገኛሉ። በአማራ ክልል ማዕከላዊ ጎንደር ዞን ለ10ኛ እዝ ክፍለ ጦሮች እጅ በመስጠታቸውን የክፍለ ጦር አመራሮች ተናግረዋል። 21 የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው ማለትም 01 ዲሽቃ 01 ብሬን 14 ክላሽ እና 8 የእቃ መሳሪያ ጋር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ዮሐንስ ወልዴ ገልጸዋል። በተጨማሪም በሚካኤል ደብር ፈረፈር ማክሰኝትና የፈንጂ ውሃ የሚባሉ የክፍለ ጦሩ ቀጠናዎች በተደረገ የጽንፈኛውን የማሳደድ ስራ ጽንፈኛው ጥሏቸው የፈረጠጠ 25 ክላሽ እና 28 የእቃ መሳሪያዎች መያዛቸውን አዛዡም ተናግረዋል። በሌላ በኩል በማዕከላዊ ጎንደር ዞን ወገራ ወረዳ ወይናብርና ሰንበቴ ቀበሌዎች አካባቢ በህዳር 28 እና 29 2018 ዓ.ም 54 የጽንፈኛው አባላት የታጠቁትን 32 ክላሽ እና 10 የእቃ መሳሪያ ጋር በአካባቢው የግዳጅ ቀጠና ለሚገኘው ክፍለ ጦር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል አዱኛ ማሞም ገልጸዋል። ይህ ውጤትም ሊገኝ የቻለው ከላይ እስከታች ያለው አመራር እና አባላት በቅንጅት መስራት በመቻሉ እና ተከታታይና ፋታ የማይሰጡ የስምሪት ስራዎች በመሰራቱም እንደሆነ የገለጹት አመራሮቹ ጠላትን መግቢያና መውጫ በማሳጣት እጅ እንዲሰጥ መገደዱ እንደሆነም ተናግረዋል። ከህዝብ ጋር የተደረጉ ውይይቶችን ተከትሎ ህዝቡ ከጎናችን ሆኖ በሰላማዊ መንገድ እጅ እንዲሰጡ የበኩሉን ሚና በመውጣቱ የተገኘ ውጤት መሆኑንም የሁለቱ የክፍለ ጦር አዛዦች ገልጸዋል። እጅ የሰጡ የጽንፈኛ ቡድን አባላት የተሳሳተ መንገድ ተከትለን ህዝባችንንና ሀገራችንን ጎድተናል፣ ከህዝባችን ጎን ተሰልፈን የበደልነውን ህዝብ እንክሳለን፣ ለሰላም እንሰራለን በማለትም ተናግረዋል። ዘገባው የእዙ የሰራዊት የስነ-ልቦናም ግንባታ ነው። የፌዴራል መከላከያ ሰራዊት ገጽ። ይህ በእንዲህ እንዳለ ሌላም የፋኖ አመራሮችና አባላቶች እጅ እየሰጡ ይገኛሉ። በሌላ ዜና የሰላም ጥሪውን የተቀበሉ 33 የፋኖ የቡድን ታጣቂዎች እጅ እየገቡ ነው። በምስራቅ ጎጃም ዞን በጎምዛም ወረዳ የፈቃዲና በሊባኖስ አካባቢ ታጥቀው ሲንቀሳቀሱ የነበሩ 33 የፋኖ የቡድን አባላት ከነ ሙሉ ትጥቃቸው እጅ መስጠታቸውን የጎዛምን ወረዳ ዋና አስተዳዳሪ አቶ አለሙ ውበት ተናግረዋል። ዋና አስተዳዳሪው የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን በወረዳው የተለያዩ አካባቢዎች ባደረጉት የተጠናከረ ህዝባዊ ውይይትና ጀግናው የመከላከያ ሰራዊትና የጸጥታ ኃይሉ በመቀናጀት እየሰሩ ባሉት የህግ ማስከበር ስራ የተገኘ ውጤት መሆኑንም አስረድተዋል። አቶ አለሙ ሰራዊትና የጸጥታ ኃይሉ በወረዳው እስካሁን ባደረጉት የህግ ማስከበር ዘመቻም ግንባታው ተቋርጦ የነበሩ የቸር ተከል የአየር ማረፊያ ጨምሮ በርካታ የህዝብ መገልገያ መሰረተ ልማት ግንባታ ስራዎች በሚደረገው ደረጃ እንዲቀጥሉና አገልግሎት ክፍት መሆን እንዲቻሉ አስረድተዋል። መረጃ ስናልፍ አስረስ ማረ የሰጠው ሀሳብ አለ። አስረስ ምን አለ የሚለውን እናያለን። እንደሚከተለው እናቀርባለን። ዘመነ ካሴ የሚዘውረውና በወር ውስጥ ከ30 በላይ ድርጅት በማፍረስ አዳዲስ አደረጃጀቶችን ይፋ በማድረግ የሚታወቀው የሌባ ስብስብ ሰሞኑን ከነ ሀብቴ ወልዴ የተሰጠውን አደረጃጀት ይዞት እንደማይቀጥል በአንድም በሌላም መንገድ በግልጽ ጀምሯል። በዚህም ዘመነ እና የነ አስረስ ከጎጃም፣ ሀብቴ እና ሳሙኤል ከጎንደር፣ ምሬ ከወሎ እንዲሁም ደሳለኝ ከሸዋ በመሆን በፋብሃ በሚል ይፋ ያደረጉት አደረጃጀት በመካከላቸው በተፈጠረ አለመግባባት መፍረሱ የሚታወስ ነው። ሁኔታው ዳያስፖራው ሙሉ በሙሉ በቡድኑ ተስፋ እንዲቆርጥ እያደረገ በመሆኑ የቡድኑ መሪዎች ለረሃብ እና ለተለያየ ችግር ተጋለጡ። በዚህም የተነሳ ዳግም ተገናኝተው በፊት አፋብሃ በማለት የመሰረቱን አደረጃጀት በቀጠና ሸንሽነውት ብቅ ለማለት ተገደዱ። ቢሆንም እንዳሉት ይህን ሊሳካላቸውም አልቻለም። ከዘመነ ስር ያለው ታጣቂ ጎጃም የሚል ስም ለምን ከፋኖ ላይ እንዲፋቅ ተፈለገ በማለት የአማራ ፋኖ በጎጃም በሚል አደረጃጀት አፍርሶ ሀብቴ የሰጠውን ምዕራብ አማራ ቀጠና የቴዎድሮስ እዝ በሚል ስም ይዞ የመጣውን የዘመነን መውጫ መግቢያ አሳጥቶታል። እንዲሁም በሁኔታው ተበሳጭቶ ቀላል በማይባል ኃይል ከቡድኑ አፈንግጦም ወጥቷል። አሁንም ብዙ መጓተቶችም እየተስተዋሉ ነው። አንድ ድርጅት የተባለ አፋብሃ በጎጥ ተሸንሽኖ ወደ አንድ መምጣት ፍጹም አቅቶታል። ይህን የተመለከተው አስረስ
አሻጥርም በዝቷል፣ አንድነቱም እውን ሊሆን አይችልም ሲል ከማርሸት እና ከሌሎች ከቡድን ታጣቂዎች ጋር በድብቅ ባደረገው ስብሰባ መናገሩን በቡድኑ ውስጥ ያሉ ምንጮችም ተናግረዋል። ወደ ሌላው አስገራሚና አሳዛኝም ዜና ስናልፍ እጅ አንሰጥም ያሉ የፋኖ አመራሮችና የፋኖ አባላት አርሶ አደሩን እያሰቃዩና አርሶ አደሩን እያማረሩም እንደሆነ ተገልጿል። የፋኖ አርሶ አደሮች ጥማድ በሬ ማረዱንም እየገለጹ ይገኛሉ። በሰሞኑ ድምፁን በመቃወም በርካታ ታጣቂዎች ማስረሻ ሰጤን የሰላም መንገድ ለመከተልና ለመስጠት ከአስረስ ማረ ቡድን ተነጥለው ወደ ሰራዊቱ እስኪደርሱ የአርሶ አደሩ ቤት መደበቃቸውና ተከትሎ ይህንም በይልማና ዴንሳ በሚባል ወረዳ ታጣቂው እኛን ከድቶ ሲሄድ እያያችሁ እናንተም ተባባሪያችሁ ናቸዋል በሚል ፋኖ የአርሶ አደሩን ከብቶች ምንም ሳያስቀር እንደወሰደባቸውና ለእርድም እየተጠቀመ ለምግብነት እያዋለም እንደሆነ አርሶ አደሮቹ በምሬትም እየገለጹ ይገኛሉ። ታዲያ ይሄ ቡድን አሁንም ቢሆን መፍረስ አለበት ሲሉ የአርሶ አደሮች ቃልም አመላክቷል። ውድ የቻናላችን ቤተሰቦች ለዛሬ የነበሩ መረጃዎችን ይመስላሉ። በሌላ መረጃ እስክንገናኝ መልካም ቆይታ።